አላሁ ተዓላ ኃጢአተኛ ለሆኑ ሰዎች የተለያዩ አይነት ቅጣቶችን አዘጋጅቷል። ከእነርሱም ውስጥ ቅጣቱ በዱንያ የሚጀምር የወንጀል አይነት አለ። ከእነርሱም ውስጥ ቅጣቱ በአኺራ የሚሆንም አለ። በዱንያ ያለው ቅጣት የጥበት የሆነ የጭንቀት ኑሮ፣ የልብ አለመረጋጋት ነው። አላሁ ሱብሓነሁ ወተዓላ እና መልእክተኛው ሰለላሁ ዐለይሂ ወሰለም በዱንያ ላይ ቅጣትን ከሚያመጡ ወንጀሎች እንድንርቅ አመላክተውናል። በእኛም ላይ አላህ ከከለከለው ነገር መራቁ ግድ ይለናል። ስለሰራነውም ኃጢአት ወደ አላህ በንስሐ መመለስም ይኖርብናል። ይህንንም የምናደርገው በዱንያ ይሁን በአኺራ በሰራነው ኃጢአት ምክንያት እንዳንቀጣም ስንል ነው። እርሱ ጀለ ጀላሉሁ ወንጀልን ይምራል፣ ኃጢአቶችንም ይሰርያል። አንድ የአላህ ባሪያ ወንጀልን በሰራ ጊዜ ከዚያም ወደ አላህ በንስሐ በጸጸት በተመለሰም ጊዜ አላህ የባሪያውን መጸጸት ወደ እርሱ መመለስን ይቀበላል። ግና በዚህ ቪዲዮ ልናየው ያሰብነው ነገር አላሁ ዐዘ ወጀል ቅጣቱን በዱንያ አፍጥኖ ሊያመጣብን ከሚችሉ የወንጀል አይነቶች ውስጥ የሆኑትን ነው። ግና ከመጀመራችን በፊት ለቻናላችን አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ብታደርጉት ቻናሉ ለብዙ ሰዎች ተደራሽ ይሆናል። ለሰራነው ወንጀል በዱንያ ቅጣቱን ከተቀጣን በአኺራ ቅጣቱ ይቀርልናል ወይ የሚል ጥያቄ ከተነሳ አንድ ወንጀልን ተዳፍሮ የሰራ ሰው አላህ ከከለከለው መስመርም አልፎ የተራመደ ሰው ቅጣቱ በዱንያ ይፈጸምበታል። ግና ይህ ሰው ከሰራው ኃጢአት ወደ አምላኩ በንስሐ ከተመለሰ ከነበረው ጸያፍ ስራም ከታቀበ ይህንን ኃጢአት በመስራቱም ከልቡ ከተጸጸተ የሰዎችም ሐቅ ከሆነ ያጓደለውን ወደ ባለቤቱ ከመለሰ አላሁ ሱብሓነሁ ወተዓላ በአኺራ መልሶ ይቀጣዋል ብለን አናስብም። አላህ ይምረዋል። ዑባዳ ኢብኑ ሷሚት ረዲየላሁ ዐንሁ ባስተላለፈው ሐዲስ ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋሉ፣ ባይዑኒ ዐላ አላ ቱሽሪኩ ቢላሂ ሸይአን። ነቢዩ ሰለላሁ ዐለይሂ ወሰለም በዙሪያቸው ለነበሩት ሰሓቦቻቸው ቃልን ግቡልኝ ብለው በእነዚህ ነገሮች ቃል ያስገቧቸው ብለው ተናገሩ። ባይዑኒ አላ ቱሽሪኩ ቢላሂ ሸይአ፣ በአላህ ላይ ምንንም ላታጋሩ ቃልን ግቡልኝ። ወላ ተስሪቁ ወላ ተዝኑ ወላ ተቅቱሉ አውላደኩም፣ ላትሰርቁም ዝሙትንም ላትሰሩ ልጆቻችሁንም ድህነትን ፈርታችሁ ምንን አበላችኋለሁ ብላችሁ በመስጋትም ይሁን በሌላ ምክንያት ላትገሉ። ወላ ተእቱ ቢቡህታኒን ተፍተሪነሁ በይነ አይዲኩም ወአርጁሊኩም፣ እንዲሁም ደግሞ በእብለት በሆነ በቅጥፈት ነገር በእጆቻችሁ መካከልና በእግሮቻችሁ መካከል በምትሰሩት በሆነው ጸያፍ ነገር ላትመጡ። ወላ ተዕሱ ፊ መዕሩፊን፣ መልካምን ነገር አንቀበልም ብላችሁ አሻፈረኝ ላትሉ ቃል ግቡልኝ አሉ። ፈመን ወፋ ሚንኩም ፈአጅሩሁ ዐለላህ፣ ይህንን ቃል ኪዳን ያሟላ ሰው ምንዳውን የሚሰጠው አላህ ነው አሉ። ወመን አሷበ ሚን ዛሊከ ሸይአን ፈዑቂበ ፊ ዱንያ ፈሁወ ከፋረቱን ለህ፣ ከነዚህ ነገሮች ግን አንዱን የተላለፈ ሰው ከሆነ አላህ በዱንያ ላይ ቅጣቱን ከመጣበት ማካካሻ ይሆንለታል አሉ። ወመን አሷበ ሚን ዛሊከ ሸይአን ሱመ ሰተረሁ ላህ ፈሁወ ኢለላህ፣ እንዲሁም ደግሞ ከነዚህ ነገሮች አንዱን ኃጢአት ሰርቶ አላህ በዱንያ የሰተረው እንደው በአኺራ ስለሚሆነው ነገሩ ወደ አላህ ይሰጣል ይተዋል አሉ። ኢንሻአ ዓፋ ዐንሁ ወኢንሻአ ዓቀበህ፣ ከፈለገ አላህ ይምረዋል፣ ከፈለገም ደግሞ ይቀጣዋል። ፈባየዕናሁ ዐላ ዛሊክ፣ ዑባዳ ኢብኑ ሷሚትም ነቢዩ ሰለላሁ ዐለይሂ ወሰለም ባቀረቡት መስፈርት መሠረት ቃል ተግባባናቸው ይላል። ሆኖም አሁን ነቢዩ እንዳንተላለፋቸው ብለው ካስቀመጧቸው መስፈርቶች ውስጥ አንዱ የሆነው በአላህ ማጋራት ነው። ይህ በአላህ ማጋራት በአላህ መሺአ ወይንም ፍላጎት ውስጥ አይካተትም። ዝንተ ዓለምም በአላህ አጋርቶ ከሞተ አንድ ሰው ምህረትን እንደማያገኝ አላህ በተከበረው ቁርአኑ በሱረቱ ኒሳእ ላይ እንዲህ ይነግረናል። ኢነላሃ ላ የግፊሩ አን ዩሽረከ ቢህ፣ አላህ በእርሱ ማጋራትን በፍጹም አይምርም። ከዚህ ሌላ ያለውን ኃጢአት ለሚሻው ሰው ይምራል። በአላህ የሚያጋራ ሰው ታላቅን ኃጢአት በእርግጥ ቀጠፈ። ሰደቀላሁል ዐዚም። በሙስነዱ ኢማሙ አሕመድ ላይ ደግሞ በሐዲስ ቁጥር 775ኛው ላይ
ዓሊ ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ተናገሩ። በዱንያ ውስጥ አንዲትን ወንጀል የሠራ ሰው ከዚያም በዚያች ወንጀሉ በዱንያ የተቀጣባት እንደው ወላሁ አዕደሉ ሚን አን ዩስኒየ ዑቁበተሁ ዐላ ዐብዲህ አላህ ለሁለተኛ ጊዜ ቅጣቱን በዚህ ባሪያ ላይ ከመድገም ፍትሐዊ የሆነ አምላክ ነው፣ አይቀጣውም አሉ። እነዚህ በዱንያ የወንጀላችንን ውጤት ወዲያውኑ ከሚያሳዩን መጥፎ ሥራዎች መካከል የመጀመሪያው እናትና አባትን መበደል ነው። አላሁ ተዓላ የወላጆችን ሐቅ ከማጓደል ከልክሎናል። ይህችም ከታላላቅ ከሚባሉ ወንጀሎች ውስጥ ትቆጠራለች። በዱንያ ቅጣትን አጣጥፋ ከምታመጣ የወንጀል አይነቶች ውስጥም የእናትና አባትን ሐቅ ማጓደል እንደሆነች የምታመላክት ነቢያዊ ሐዲሶች ተዘግበው እናገኛለን። ለምሳሌ ቡኻሪ በታሪክ ላይ ጠበራኒም አልባኒም ሶሒህ ባደረጉት መርፉዕ ዘገባ ላይ ሁለት የወንጀል አይነቶችን አላህ ቅጣታቸውን በዱንያ አቻክሎ ያመጣዋል። የመጀመሪያው በጊይ ማለትም ሰዎችን መበደል ማስለቀስ ሲሆን ሁለተኛው ደግሞ የወላጅን ሐቅ ማጓደል ነው። ሐኪም ላይ ደግሞ ሶሒህ በሆነው መርፉዕ ዘገባ ሁለት አይነት የወንጀል በሮች ቅጣትን በዱንያ አጣጥፈው ያመጣሉ። እነርሱም ሰዎችን መበደልና የወላጅን ሐቅ ማጓደል ነው። በሌላ ዘገባ ደግሞ አቢ ዳውድ በሱነናቸው ላይ በሐዲስ ቁጥር 4902 ላይ ዝምድናን መቁረጥ በዱንያ ላይ ቅጣትን አጣጥፎ እንደሚያመጣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተናግረው እናገኛለን። መልእክተኛው እንዲህ አሉ፣ ማ ሚን ዘንቢን አጅደሩ አን ዩዐጅለ አላሁ ተዓላ ሊሷሒቢሂ ልዕቁበተ ፊ ዱንያ ምንም እኮ የወንጀል አይነት የለም አላህ ሱብሓነሁ ወተዓላ ቅጣቱን በዱንያ አጣጥፎ ሊያመጣው የተገባ የሆነ መዓ ማ የደኺሩ ለሁ ፊል አኺራ አኺራም ሌላ ቅጣትን ለርሱ ለዚህ ሰው ከማዘጋጀቱ ጋር ሚስሉል በጊይ ወቀጢዐቲ ረሒም ሰዎችን እንደ መበደልና ዝምድናን እንደ መቁረጥ አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ሁለተኛው ቅጣትን በዱንያ ከሞት በፊት አቻክለው ሊያመጡ ከሚችሉ ወንጀሎች ውስጥ ደግሞ የሚካተተው የሙስሊሞችን አውረት እየተከታተሉ ማዋረድ ነው። አላሁ ዐዘ ወጀል በተከበረው ቁርአኑ እንዲህ ይለናል፣ ኢነ ለዚነ ዩሒቡነ አን ተሺዐ አልፋሒሸቱ ፊለዚነ አመኑ ለሁም ዐዛቡን አሊሙን ፊዱንያ ወልአኺራ እነዚያ በነዚያ ባመኑት ሰዎች ውስጥ መጥፎ ወሬ እንድትስፋፋ የሚወዱ ለእነርሱ በቅርቢቱም በመጨረሻይቱም ዓለም አሳማሚ ቅጣት አላቸው። ሰደቀላሁል ዐዚም። ሦስተኛው ቅጣትን በዱንያ አጣጥፈው ከሚያመጡ ወንጀሎች ውስጥ የሚቆጠረው ደግሞ ውሸት መናገር፣ ሰዎችን መክዳትና ዝምድናን መቁረጥ ናቸው። ስለ እነዚህ አይነት ወንጀሎች የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ተናገሩ፣ ማ ሚን ዘንቢን አጅደሩ አን ዩዐጅለ አላሁ ተዓላ ሊሷሂቢሂ ልዑቅበተ ፊ ዱንያ መዓ ማ የደኺሩሁ ለሁ ፊል አኺራ ሚን ቀጢዐቲ ረሒም ወልኽያነቲ ወልከዚብ። አላህ የአኸራው ቅጣት ሰውየው በንስሐ ወደ እርሱ ሳይመለስ ከሞተ ከማዘጋጀቱ ጋር አላህ በዱንያ ቅጣቱን አፋጥኖ እንዲያመጣበት ከሚያደርጉ ወንጀሎች ውስጥ የበለጠው ወንጀል ዝምድናን መቁረጥ፣ ሰዎችን መክዳትና ውሸትን መናገር ነው አሉ ሰለላሁ ዐለይሂ ወሰለም። መልእክተኛውም ንግግራቸውን ቀጠሉናም እንዲህ አሉ፣ አላህን በመታዘዝ ውጤቱ በመልካም ፍሬውም በፍጥነት ከሚታዩ ነገሮች ውስጥ ደግሞ ዝምድናን መቀጠል ነው አሉ። ይህንን ሐዲስ አልባኒ በሶሒሑል ጃሚዕ ላይ አስቀምጠውት እናገኘዋለን። አራተኛው ቅጣትን አጣጥፎ በዱንያ ከሚያመጡ ወንጀሎች ውስጥ ደግሞ አርያ ወይንም ለታይታ ለይስሙላ መልካም ሥራ መስራት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ለታይታ መልካም ሥራ መስራት የተከለከለ እና ቅጣትም እንዳለው ሲናገሩ እንዲህ አሉ፣ መን ሰመዐ ናሰ ቢዐመሊሂ ሰመዐ አላሁ ቢሂ ሳሚዐ ኸልቂህ። በሠራው መልካም ሥራ ላይ ሰዎች እንዲሰሙለት የፈለገን ሰው አላህ የሚሰሙትን ፍጥረቶቹን በሙሉ ሥራውን ያሰማለታል። ወሰገረሁ ወሐቀረህ። ከዚያም እርሱ ዘንዳ ግን ይህም መልካም ሥራውን
ያሳንስበታል፣ ያዋርድበታል አሉ የአላህ መልእክተኛ። ይህንን ሐዲስ ያስተላለፈው ዓብደላህ ኢብኑ ዐምርም ይህንን የነቢዩን ሐዲስ ከተናገረ በኋላ ፈዘረፈት ዐይና ዓብድላህ አይኑ ማንባትን ጀመረች ይባላል። ይህ ሐዲስ በሙስነዱ አሕመድ ሐዲስ ቁጥር 6509 ላይ ሰፍሮ እናገኘዋለን። አምስተኛው ቅጣትን አጣድፎ በዱንያ ከሚያመጡ ወንጀሎች ውስጥ ደግሞ አላህ በእኛ ላይ የዋለውን ውለታ መካድ ነው። አላሁ ተባረከ ወተዓላ በተከበረው ቁርአኑ ላይ እርሱ የሰጠውን ኒዕማ ስለሚክድ ሰው ሲነግረን እንዲህ ይለናል። ወضرب الله مثلا قرية كانت آمنة مطمئنة يأتيها رزقها رغدا من كل مكان فكفرت بأنعم الله فأذاقها الله لباس الجوع والخوف بما كانوا يصنعون الله ጸጥተኛ የረካች ሲሳዩዋ ሰፊ ሆኖ ከየስፍራው ይመጣላት የነበረችውንና በአላህ ጸጋዎችም የካደችውን አላህም ይሰሩት በነበሩት ኃጢአት የረሃብንና የፍርሃትን ቅጣቶች ያቀመሳትን ከተማ ምሳሌ ያደረገ። ሰደቀላሁል ዐዚም። ወሃዛ ወላሁ ተዓላ አዕላ ወአዕለም ወቢላሂ ተውፊቅ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።